ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ኒቂያውል ሰላም ሁሉ መልካም አልሐምዱሊላህ። ሁላችሁም ያላችሁበት ሰላምና ጤና ብዝት ይበላችሁ። የረመዳን ስራ እንዴት ይዟችሁ ከረመ? አይዟችሁ አብሽሩ። እንግዲህ ረመዳንም አለቀብን። እንኳን በሰላም አጠናቀቅ ነው። የከርሞም ሰው ይበለን በሰላም በጤና የአመት ሰው ያድርሰን። ዛሬ የኢድ ጽዳት ነው ማሳያችሁ። እንግዲህ ከአረብ ሀገር እና ከኢትዮጵያ በረመዳን ማን ስራ ይበዛል? የት ቦታ ካላችሁኝ ኢትዮጵያ በጣም ስራ ይበዛል ከምነግራችሁ በላይ። ምክንያቱም አብዛኛውን ስራ እዚህ የሚያግዘን ኤሌክትሪክ ነክ ነገር አንጠቀምም። አረብ ሀገር አሁን ልብስ የምናጥበው በማሽን እንዲሁም የሚጠባበስ ነገር ምናምን አብዛኛውን ማሽን ነክ ነገር ስለምንጠቀም ያግዘናል ብዬ አስባለሁኝ። እዚህ ግን ማብራት ሲጠፋ ከሰል አያይዘን ኩሽና ገብተን ምን ብለን ነውና በጣም ድካም አለው። ጠዋት ተነስተን ውሃ ቀድተን ደጃፍ ቧንቧ የሌለን ማለት ነው። እኔ ጋ አሁን ቧንቧ ስለሌለ ወጥቼ ቀድቼ ምን ብዬ ስል ሰዓቱ ይረፍዳልና ሰዓቱን ሳናውቀው ይመሻል ይነጋል እዚህ ማለት ነው። ለማንኛውም ወደ ጽዳቴ ስሄድ መጋረጃ ነው የመጀመሪያ ስራዬ። መጋረጃዬን አወራርጄ በዚህ መልኩ ላጥፍ ነው። እነዚህ ሽቦዎቹን አላዋጣቸውም፣ ምክንያቱም በኋላ ስሰቅል ድጋሜ ሽቦውን እንትኑ ላይ ለማስገባት ድካም አለውና እነዚህን ግን በእጅ ስለሆነ ማጥበው ቀስ እያልኩ መጋረጃውን እንዳይጎዳው ሽቦ በእጄ አጥበዋለሁኝ። በማሽን ቢሆን እንዳይነጫጭብን እንዳይቀድብን ስንል ሽቦዎቹን አዋጣተን ብለን ነው የምናጥበው። እዚህ ግን በእጄ ስለሆነ ቀስ ብዬ ስለማጥበው አላዋጣቸውም። በኋላም ስሰቅል አያደክመኝም ማለት ነው። እና በዚህ መልኩ አወራርጃለሁኝ። መጋረጃው ብዙም ቆሻሻ የለውም በእርግጥ ግን ግድግዳውንም ምንም ለማጸዳዳት እንዲመች ብዬ ቀድሜ መጋረጃውን አጥቤ አሰጣለሁ። ከዛ መጋረጃ አጥቤ ካሰጣሁ በኋላ ግድግዳው ምናምን ነው ማጸዳዳው። ቀጥሎ ፍራሹን ምናምን መንጣፉን እያልኩ ሲደራርቅልኝ ደግሞ አስገባባለሁኝ ማለት ነው። በዚህ መልኩ እንደዚህ አድርጌ አጣጥቤ ይሄን ይመስላል። እንደምታዩት ይሄ ሽቦ ማስቀያ አካባቢ ጽድት አድርጌዋለሁኝ። የውስጠኛው ነው፣ ይሄንኛው ደግሞ የውጭኛው ስለሆነ ይሄ በዚህ መልኩ ሁለቱም ጽድት ብሏል። እና በእጃችሁ የምታጥቡ ከሆነ እንደዚህ ሽቦውን ሳታዋጡ ብታጥቡት በኋላ ለመስቀል አያስቸግረንም፣ ቀለል ይልልናል፣ አያደክመንም ማለት ነው። እንደምታዩት እንግዲህ በደንብ ነው ጽድት ያለው። መጋረጃውን በእርግጥ ብዙም ቆሻሻ የለውም፣ ግን ነጭ ስለሆነ የጭሱ አቧራው ምናምን ትንሽ ቀላ አድርጎን ነበረ። አሁን በዚህ መልኩ ሳጥበው ጽድት ብሏል። መጋረጃውም ደግሞ በጣም የሚያምር ነው። ያው ነጭ ስለሆነ ቆሻሻ አይችልም እንጂ ከግድግዳው ጋር ማች የሚያደርግልኝ ነው። በጣም አሪፍ ነው። እንግዲህ አግድሜ ያሰጣሁት መሬት ላይ እንደ እንትን ገመዱ ረጅም ስላላደለ ቆሻሻ እንዳይነካብኝ የግድም አድርጌ ነው ያሰጣሁት። በቁመናው አይደለም ማለት ነው። አሁን ይሄንን አጠናቀቅኩኝ አልሐምዱሊላህ። መስቀሉም ብዙም አያደክም። ይሄ ብረቱንም አጥቤዋለሁኝ መስቀያውን። እሱም ጋር የተወሰነ አቧራ ስለነበር ጥብ ነው ያደረኩት። ከዛ እኔ ሲደራርቅልኝ ግድግዳዬ ምናምን ጽድድ ካረኩ በኋላ አሰቃቅላለሁኝ። ቀጥሎ ፍራሽና ትራስ ልብስ ነው። እነዚህም ብዙም አልቆሸሹም። የትራስ ልብሱም ብዙም ብዛት ስላላለው የተወሰነ ነው። 6 ፍሬ ናቸው መሰለኝ። 6 ፍሬ ናቸው። እነዚህን አወጣጥቼ አጣጥባለሁኝ። ኢትዮጵያ ላይ በጣም ድካም አለው። ሁሉም ነገር በእጃችን ደክመን ጥረን
በቃ ስንሄድም የእግር መንገድም የምንም ስትሉት ብቻ የደላለት ከተማ ላይ ያለ እንደው እንጂ ተንደላቆ መኖር የሚችለው ትንሽ ወጣ ያለ ገጠር አካባቢ ምናምን ኢትዮጵያ ላይ በረመዳን በጣም ድካም አለው። ለማፍጠሪያ ሰዓት ራሱ የምንጨናነቅበት ጊዜ አለ በጣም ማለት ነው። እንግዳ ካለ ምናምን በተለይ ለማፍጠሪያ ራሱ ለእኛ ማፍጠር ራሱ ጊዜ አልበቃን እያለ ለመቅረብ ሶላት ራሱ ምን ያክል ሰዓት እንትን ብለን ተጨናንቀን ምናምን እንደምንሰግድ ብታዩት ኢትዮጵያ ላይ በጣም ድካም አለው ልላችሁ ነው። ለማንኛውም ማጣጥቤ ጨራርሼ በዚህ መልኩ መጋረጃዬ እንደዚህ ተሰቀለ። ስሰቅልና ሰው አርጄ የማላሳያችሁ ያው ለመቀረጽ ቀራጭ ስለሌለኝ ነው ልላችሁ ነው። ግን የሁሉም ቤት መጋረጃ አንድ ላይ ሆን ይችላል። የኔ ግን ቀላል ነው፣ ሲሰቅልና ሲወርድ ብዙም አይከብድም። የረጅም ፍራሽ ደግሞ ያደረኩት የኛው ፍራሽ ላይ ሰው እንዳይተኛብኝ ነው። እዚህኛው ላይ እንዳርፉ ነው ወደ ወዲህ ከማድረግ ብዬ እዛ ነጥፍ አደረኩት እና በዚህ መልኩ ፍራሽንም ትራሴንም አጣጥቤ ምን ብዬ ወላውዬ ጠራርጌ ፋርጌ አነጣጥፍ ያለውኝ። እንግዲህ እስከ ኢድ ድረስ ልጅም ስለሌለ በእርግጥ አይቆሽም ብዬ አስባለሁኝ። እንደዚች ንጹህ እንደሆነ ትቆያለች ኢንሻአላህ። የኢድ ይበላል እና በርቱልኝ፣ አይዛችሁ በያላችሁበት ሁላችሁ ሰላማችሁ ብዝት ይበልኝ። መልካም